ያኔን እንዴት ቀለበት እንዳረገልኝ ብነግርሽ ታዊ ሽንትሽን ጨርሰሽ በቃ አለቀ። እስቲ ንገሪኝ። እንደው እኮ ዛሬ ንገርሽ ወደ 9 ሰዓት ተኩል ብሏል። እስከ 10 ሰዓት እስከ 10 ደቂቃ 10 ሰዓት እስከ 10 ደቂቃ። እሺ እና እዩት ፋሲካ ነበረ ወይ መጣብኝ። ውድ መጣ ኧረ ያቋርጠው አቦ የሚመጣበት ሰዓት አጣ እንዴ? ለምን ሄደ እቃ እየወሰደ ነው። ስሚ ገና ነበረ የዕለተ ገና ዕለት እኔ ፋሲካ አላልሽም እንዴ? አሁን እቺ ስቅት ገና ማርያምን ተመሳስለ ገና አዳምጪ ወሬ እሺ ማን ነው ገና? እሺ የገና ዕለት ነው። እኔ አበባ ይላል እንጂ ውዴ እኔ እንደሚያፈቅረኝ አላቅልሽ። የሀገር ሰው አይደለም። እህቱ ደወለችና ነይ ቶሎ በዓለኛ ጋር ሳልፊ ተባልኩ። አቡዳቢ የሚባለው ምድር። እሺ እኔ ደግሞ ውዴ ኩን እያልኩ ከጓደኛዬ ጋር መቼም የዛሬ ጓደኛ እኮ በቀል ነው። ተከትለውኝ ሄዴት እሺ ሰውዬው እጅት ያረገኝ ድዱ ድርቅ ማርያምን ድርቅ አለ። ምን ነው ደነገጠ። ጀንጅኖኝ አያውቅ፣ ሻይ ጋብዞኝ አያውቅ። ውዴ ዋትስአፕ ላይ ቴክስት አላወራን። ሲያይ ልቡ ድርቅ አለ። እግዚኦ አይቶሽ ባይደነግጥ ነው የሚገርመው። እሺ ኧረ እንደው አንቺ ሴትዮ እንደው ተይ ግን ስለመድኃኒዓለም ምን ማለት ነው የመጣብን ዘንድሮ? ኧረ ተይ እንደው ሳታቋርጪ በይው። መጣ ውዴ ቆይ ኧረ ወደ ኧረ ወደ መጣ ባሏ መጥቶ ሄዴ ይንጎባለል የለ ውዴ ማርያም አይወድም ሰው። ከዛ ማለት ነው ድንግጥ አለ ምናምን። ከዛ ኧረ ሰላም በላይ ሰላም የለም። እኔ ሰላም አልኩ። ቤቱን በሙሉ አሰስኩ። ሰላም አልኩ። ቁጭ አልኩ። እኔ ያላውቅልሽ ግብት አለና ወዲህ ውስጥ ቀለበቱን ይዞ ምጥት ማርያምን ይሄ ሌሉ ነገር ነው እኮ ቤተሰቦቹ ፊት ውድ ቤተሰብ ፊት ቀለበት ይዞ ምጥት ሳይጠይቀኝ አልኩሽ። ሳንጀናጭ ሳምንት እንኳን እንድንሽ ሳይለኝ እንደ አንቺም ተቀበልሽው? አው ቀበል ውዴ ቀበል እንደ አንቺም አይተሽዋል ማለት ነው እንዴ? በሚዲያማ ያዋለሁ ግን አላቅም። ፍቅረኛ እንዳለኝ ራሱ ቻርጅ አመጣ በመነግስቷ ማርያምን የምሬን እኮ ነው። አውይ እየቀለድኩ መስሎሽ ነው? ዙሮብክ ነው እመቤቴን የምሬን ሳምንት ራሱ አላወራንም በፍቅር ግን ማለት ነው። በፊት ይሄ ሚዲያ ላይ ታውቂያለሽ፣ ዝም ብለሽ ሲያወራ ሲሰራ አበባዬ ሲል ማናት ልል ነበር። እንደዚህ ዝም ብዬ ገርነም ነበር። ገባሽ? ውሃ ጭቆ ድንገት ነው የሚገኘው። አንተ ደግሞ አታጭብኛል። ምን ያንቆሻኩሽብኛል? እሺ አቶ ላይ ዞር በል ኖ ፕሮብሌም። ውዴ ስሚ፣ እንዲሁ መጣሽ በቴንኪዩ ግራግስ እቺ መልሽልኝ፣ ሌላው ችግር የለም። ምንድን ነው ዝም ብለሽ ነው የመጣሽው? የዛን ቀን መጣሽ
በቃ ዝም ብዬ መጣሁ። እንዴ ውዴ እዛ እኮ እህቶቹ አጎቶቹ ቤተሰብ በሙሉ በዛ መሀል ሲጠይቀኝ እናቴ ይሄማ እንደሚወደኛ አፈፍፍስ ጥግም ድርግ ቀለበቱን ድርግ ቤት የምጥት ከዛ ራሴ ጋር ስማከር አደርኩ። ቶሎ ብለህ እናቴ ጋር ላካልኩት። ያው እግዚአብሔር ነፍሱን ይማረው ፋዘር ስለሌለ ወንድሞቼ ጋር ቶሎ በል አልኩት። ላከ። ተጋባን ውዴ ተጋባን። እሺ አሉ ቤተሰብ እሺ። ከዛ እኔም ቀለበቴን ድርግ እንዳረኩኝ በ15 ቀኑ መገናኘት አውላ ሽርሽር አምጥተህ ቆለለችው። እሺ ሆነ ተፈጸመ። ሆነ ግን ይመችሽ መቤት ማርያምን እኔ ማለት ነው ግርም ይለኛል። አሁን ቁጭ ብለን 2 ዓመታችን አሁን ገና ሲመጣ አንድም ቀን አስቤው በቃ እስቃለሁ ብቻዬን ቁጭ ብዬ። ተከናወነ። እሱ ደግሞ ቀለበቱን ተየት ገዝቶ አኑሮት ነው እኮ ነው የምትይው። ልክ እኮ ነው የጋብቻ ቀለበት እኮ ነው ውዴ ማርያም። አይ እሱ አጥንቶሻል እሱ ወደሽም ጠላሽም አጥንቶሻል፣ ያቅሻል ምናምን ኤቭሪቲንግ በቃ እንትን ብለሻል። ግን ይሻላል። በነገራችን ላይ ሰው 7 ዓመት 10 ዓመት ወይ 1 ዓመት 2 ዓመት 3 ዓመት አብሮ ስለቆየ ይጋባሉ ማለት አይደለም። ሰው ደግሞ ወደ አሁኑ እንትን ስላለ እንትን አይጋቡም ማለት አይደለም። እና ሆነ ተከናወነ። ግን እኔ በጣም ያሳዘንሽኝ ምንድን ነው እንትን ያልሽኝ? እንጂ እኔ ባዶ አፍሽ ምግብ በላሽ ውዴ? ማርያምን ምግብ አልበላንም። ቀለበት ውስጥ ልንመጣ ምግብ ሳበሉ በዛ አደርሽ ማለት ነው እንዴ? ባላግብትሽ እንዴት ነው ስትይድ? ደግሞ ደስ የምትል እህት አለችው። ከፈለግሽ ፈለግሽ፣ አልፈለግሽ ማለት በደረቁ ወጣሽ። እፈልጋለሁ። ኧረ በግ ታረደ ውዴ። ወዲያው በግ ታረደ። አይ ይሁን። ከዛ በላን። የምር ግን በዓል ስለነበረ በግ ታረደ ምናምን ያምር ነበር። ከዛ መጣሁ በመነግስታ። ግን ይመቸው፣ እግዚአብሔርን ይመቸው። ይሄም ማሸርገድ ነው። ሆነ ተከናወነ፣ በቃ ተፈጸመ። እኔ ራሱ ይገርመኛል እኮ። አረ ይመችሽ እናቴ፣ እንኳንም አገባሽው። አሁን ስንት ጊዜያችሁን አብራችሁ ሆናችሁ? አሁን አመት ጨርሰን አሁን 2ኛ አመት ገና ሲመጣ ወዴ አብረን ከሆነ ራሱ ይመችሽ። ለመጀመሪያ ጊዜ ስሰማ እንደዚህ አይነት ነገር ለመጀመሪያ ጊዜ ይመቻችሁ። ታሪክ ሰርታችኋል። አዎ ግን ምንም ፎቶ ሹት የለው ውዴ። በአካል አንድ ስልክ